ኧረ እያየልኝ አንዴ ቀለበቱን ላምጣ እንዴ። ሰላም ሰላም፣ እንዴት ናችሁ? እኛ አለን ደህና ነን። ዛሬ ከሚኪያስ ጋር አብረን መተናል። ሚኪ ሰላም በላችሁ። ሰላም ሰላም፣ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለንላችሁ ሁሉ ሰላም፣ እኛም ደህና ነን። ዛሬ ከማርቲ ጋር እኔ ደግሞ ሚኪያስ መተናል ማለት ነው። በድጋሚ ናፍቀውን ነበረ። እኔ በጣም ኑ ባላችሁ መሰረት ተመልሰን መተናል። ትንሽ እንደጠፋን እናውቃለን። ዛሬ ደግሞ አንድ ነገሮችን ሀሳብ ይዘን አሪፍ ነገር ደግሞ ዛሬ ደግሞ የተሻለ ነገር ቀን እና አሪፍ ጊዜ እንዲያሳልፉ ብለን የሆነች ፕሮግራም እና የሆነች የቀመርናት ነገር አለች። እሷን ነገር ትናገሪያለሽ ወይስ እናጓጓቸው? እኔ እንደዚህ አላጓጓት ነግራቸዋለሁ። ማርቲ ለምንድን ነበር የጠፋሽው? እኔ ትንሽ ስራ ምናምን ቢዚ ሆኜ ነው። በጣም ይቅርታ ጠይቄያለሁ። ከዚህ በኋላ የመጥፋት ምንም አይነት እቅድ የለንም። ዛሬ ምን አሰብን መሰላችሁ? ሄርሜላን እና አብርሽን ሁለቱንም ጠርተናቸዋል። የሆነ ያሰብነው ነገር አለ። ሲመጡ ብንናገር ደስ ይለን ነበረ፣ ግን እኔ አላስቻለኝም። አውራ እያለኝ ነው። እኔ ተናገሪያለሽ? መቀማፍ እንጂ ባወራ ደስ ይለኛል። እሺ ተናገሪ። ትንሽ እራት ነገር አንድ ላይ እንዲያሳልፉ ደስታቸው ለእናንተም እንዲያሳዩ ብለን የእራት ፕሮግራም አዘጋጅተናል። በሚኪ ወጪ ሙሉ ለሙሉ ተሸፍኖ እራት ሊጋብዛቸው ነው። ቦታው ምናምን ደግሞ ንገራቸው። እንግዲህ የእራት ግብዣ ብቻ አይደለም፣ ጊፍቶችም አሉን። ዛሬ እኛን ሽብርቅ ፏፈሽ አድርገናቸው የት ነው ያሰብኩት? ስካይላይት ነው የራት ፕሮግራም አዘጋጅቼላቸዋለሁ። ማምሻ ላይ ሄደው ዘና ፈታ ብለው እንደፈለጉ ተዝናንተው ሙሉ ወጪው ሸፍኛለሁ። ከከፈልኩትም በላይ ከተጠቀሙ ድጋሚ እንደምጨምርና መጥቼ እንደሚያናግራቸው ምናምን ነገር ተስማምተናል። ስለዚህ እነሱ አሁን ይምጡና ይሄንን ነገር ስጦታውንም ሰርፕራይዝ አድርገን ነው የምንሰጣቸው። ከዛ ደግሞ ድጋሚ ሄደው ነው የሚዝናኑት። ሰሞኑን እነሱ ጠፋ እያሉ ነው። አይ ቲንክ ይመጣሉ። እስኪ አብረን የምናየው ይሆናል ሁሉም ነገር። እና አንቺ እንዴት ነሽ? አለኝ። እና አንቺም ትሄጃለሽ? ለአንቺም ላዘጋጅልሽ? ለኔ ሶናት እኮ ነው ግን ያመጣ መጡ ደግሞ አይ ዲን ማቅ መድረስ እንዴ ነጭ በጅንስ ከለር ዛሬ እንደዚህ በቁም ነገር ፈልጋችሁን አታቁም። ለኔና ይርሚል እኛው በቁም ነገር ነው፣ ግን የዛሬው ደግሞ ይለያል። የምሬ ነው። ምን ተገኝቶ ነው? እኔ እንግዲህ ለቤተሰቦቻችን ተናግሬያለሁ። ማርቲ ደግሞ ምን እንደሆነ ኮራ እያልኩ ነው እንደዚህ ላዳምጥ። አይ እኔ እኮ በላኝ ሰርፕራይዝ አለ ስትሉ ኦዲን ቆረጠኝ። የምራ ምንድን ነው ሰርፕራይዝ? ትንሽ ያላየኋችሁም እስከዛሬ በደስታ የሆነ ጊፍት ነገር አዘጋጅተናል። እንደገና በሚኪ እርዳታ ደግሞ የራት ፕሮግራም አዘጋጅተንላችኋል። ወደ ኪሳችሁ አትገቡ፣ በሚኪ ይሁንባችሁ። ቆንጆ ቦታ ለመስጠት አስበን ዛሬ ለየት ያለ ቀን እንዲሆንላችሁ ብዬ ስካይላይት ላይ የራት ፕሮግራም አዘጋጅቼላችኋል። እና ከሱ ደግሞ የተለየው ደግሞ አንዱንም አልተናገርሽም። ጊፍቱን
ጊፍቱማ ሲከፍት ስክራይብ አድርጊ እንዳይጓ ጊፍት አለ። በጣም እያጓጓች ነው። ምንድን ነው የምትፈልጉት ነው? እዛ ስትሄዱ ምንድን ነው የምትፈልጉት? እዛ ስንሄድ ምንም። እሺ እኔ በግሌ ያዘጋጀሁላችሁ ነገር አለ። ጨማሪው እሷ ነች። ይሄ ነገር ይፈልጋሉ፣ ይሄ ነው ምርጫቸው በላይ እንግዲህ እዛ ሄደን ያለው ነገር አስተካክለናል። ሄዳችሁ እንድትዝናኑልን በአክብሮት ጠርተናችኋል ማለት ነው። አሪያ አክባሪ የት እስከለት ነው? ራት ብቻ ማለት ነው። ወጪውን አንተ የሸፈንከው? ችግር የለውም። ባልበላ ይሻለኝ ነበር። ለራት ነው አሁን አይደለም። ለራት ስለሆነ ኖርማል ነው። አሁን ገና መክሰስ ሰዓት ነው የሚሆነው። አልበላም ከዚህ በኋላ ግን በጣም እንትን እያላችሁ ነው። ውለታ እያበዛችሁብን ነው እና እንዴት ነው ነገሩ? ያው ውለታ ይተካል። ውለታ መላሽ ያደርጋችሁ እንጂ ሌላ ምንም አይደለም። ከዛ በዘለለ ደግሞ ጊፍቱን ለምን አሰጫቸው? አዎ ረጉዲ የሆነ ነገሮች እያየሁ ይሄ የራሳችን ዕቃ ነው። ለምን አሰጫቸው ማለት ይሄ የራሳችሁ ዕቃ ነው። እናንተም ባልመሰለኝም ግራ ገባኝ። እኛ የምንሄድበት ፕሮግራም አለ ነው እንዴ? አይ የሆነ ትሪት ግን አስበዋል ወይ ፕራንክ ላይ ያደርጉን ነው ሄድኒ ወይ ደግሞ ማለት ነው ስካይ ላይ ሄዶ ራስ መግቢያው እንትን ልስጣችሁ እንዴ? ፕራንክ ነው እንዳይሉን ካርዱን ልስጣችሁ እንዴ? ሄደን በልተን ምናምን ከስሚሉ አይ ፕራንክ ነው ይሄ የሚቀርብኝ ነገር አይ ፕራንክ ነው። ኧረ በፍጹም የእውነታችሁ። ለማንኛውም ጊፍታችሁን እንስጣችሁና ከዛ እውነቱ እንደሆነ ያው ለብሳችሁ ኑና ያንን ሰጣናል። ለብሳችሁ ነው። በነገራችን ያው ቆይ እንስጣችሁና ይሄ ማን ነው መሰለሽ? አይደለም ቅልቅል ነው መሰለኝ። ቅልቅል ነው መሰለኝ ያደረጉት። እሺ ይሄ አንቺ ነው። ይሄ አንተ እሱ አዎ ሳይዝሽ ያንቺ ችግር የለውም። አይ የምሬ ነው። አሁን የመጋባት እቅድ የለንም በዚህ ታይም። አላሰብኩበትም ነው። እኛ የፈለግነው ሱፍ ነው። ቬሎ ደግሞ አይሆንም እንግዲህ። እሺ ማን ለገዛው? ለኪን ማወቀ የራት ፕሮግራም ስለሆነ እኮ ችግር የለውም። ሱፍ ይሄን ለብሰን እስከሬት እንሄዳለን ነው ነገሩ። አሁን ለማንኛውም ለብሳችሁ እንድትመጡ ደስ እኮ እሺ እንለብሳለን ግን አዘጋጅተናል። እዚህ ያለሽ ቦታ በረስ አድርግና እንያችሁ እስከማየው ድረስ ጓጓሁኝ። የምር ሱፉ ግን ከእኔ ትንሽ ሰፋ አድርጌ ነው የመረጥኩት። አንቺስ ቀሚስ? እኔ ደግሞ ይተባባሪ አንተ ግን በስሩ ፈለክተዋል ያብራም እኔ ማን የደነገጥኩት እሱ ነው። ሰውነቱ ሰፋብኝ ጨመር ተስማምቶታል። ወፈራ አይ እኔ ሆነ የሰጋው ሱፉ ምናምን እንዳይጠበው በእኔ ልክ ስላልኩ እኔ እርግጠኛ ነኝ ልኳ እንደሚሆን እንደሚያምርባት አልጠራጠርም። ስካይላይት እንግዲህ የሚለይ ፕሮግራም እንደሚያሳልፍ ተስፋ አደርጋለሁ። አሁን ራሳችን እንዲህ ያለው ደስታ በጣም ደስ ይላል። እንዴት አየሽው ነው? እስኪ ለብሶ እስከማያቸው ነው የጨነቀኝ። ምን አይነት እንትን ይኖራቸዋል ብለሽ ታስቢያለሽ? የሚመለሱም አይመስለኝም። ዛሬ በዛው የሆነ ቦታ ተዛውን ሄዱ ነው አይመስለኝ። እንደዛ እንኳን አያደርጉም። እንደዚህ ቀጠሮ አክብረን ጠርተናቸው ፈጣሪ ያክብራቸው። እንዴት ብለህ ግን አሳመንከው? ለሁለት ምን አሰብኩኝ መሰለሽ? ይሄ ሰሞን እሷም እየጠፋች ነው፣ እሱም እያየሁት አይደለም። የሚደብር ሙድ ውስጥ እየከተቱት ነው። የማይሆን ነገር ውስጥ እያየሁት ስለሆነ ለምን አሪፍ ጊዜ ያሳልፉን ብዬ ሁለቱን አንድ ላይ ደግሞ ካዩዋቸው ትንሽም ቆዩ። ለምን ፕሮግራም እንትን አይደለም በሚለው ባለፈውም ደግሞ ያንን ቀመር ደግሞ አንቺን በተንኮል ያንን ነገር ስታግዢ እዚህ ነገር ላይ ያንቺ እጅ መኖር አለበት ብዬ እኔ ሁላ ከጎናችሁ ነኝ። ለዛን አስቤ ያው ቤተሰቦቻቸውን ደስተኛ እንዲሆኑ ይሄንን ነገር ደግሞ ከነ ፕሮግራሙ በእርግጥ ደህና ልብስ ለብሰው እንደሚመጡ አውቃለሁ። የተሻለ ደግሞ ለራት ፕሮግራም ደግሞ ሱፉንና ደግሞ ቀሚሱን ለብሰው ቢሄዱ ይመረጣል ብዬ አይ ያምርባቸዋል። አንተ ላይ አይቼዋለሁ ሱፉን። እስኪ ያን ሰው አይመስለኝም። እኔ ልክ ያምራል። ቀበለው እስኪ ልዩነቱን እናያለን። ልዩነቱን አይተን እነዚህ ልጆች ደግሞ ቆዩ ምንድነው ግርማ ሞገስ ተሞልቶበት መምጣት አለበት።
በመጠበቅ እኔ እናንተ ሳንበላ ምራት እያዛጋት እራት በያለሽ የት የፈለከው የት ይሄ ቦታ በየኛና እኔ በቀጠሮ ነው እንደዚህ አይደለም ግን የፈለከው ቦታ ጋር ለነገሩ ጾም ሲፈታ ተታሰብ በበሉ እኮ የግድ እኮ ስጋ ምናምን ነገር መሆን የለበትም። እኔ ሆነ ስጋ በቃ ይሄን ፕሮግራም ዋናኛ ያዘጋጀውበት ምክንያት እሱም ጥሩ ሞል ላይ አይደለም ቅድም እንደነገርኩሽ እና እንዲደበረውም ስላልፈለኩኝ ነው። እሷም ደግሞ ችላ አይነት ነገር እያለች ነው። በቃ ቤት እያዘወተረች ስትመጣ ለምን አንድ ቀን ደግሞ እንደዚህ አይነት ቦታ ያሳልፉን ብዬ ዋናውን በእጇ አስገብታ እኮ ነው ቤት በቃ የቤትና ቤት ልታረገው ነው። እሷም ለዛ ያው ወጣ ይበሉ ብዬ ነው። አይ አልፋሳብ በጣም ቆንጆ ነው። ከሌላው ጊዜም በተሻገር ቤት ላይ ከሚሆኑ ትንሽ ነፃነት አግኝተው እሱም ብዙ ጣጣዎች እየመጡበት ነው የሚያወራ ሰው ምናምን ብዙ ነገር አለና ከዛ ላይ የት ብሎ ከሷ ጋር ሆኖ ጥሩ ጊዜ ማሳለፉ በጣም ደስ ብሎኛል። አሪፍ ሀሳብ ነው እውነት። እኔ እንደዚህ ያልጠበቅኩ ነበር። አሁን ነው የታወቀኝ። አሁን ሽማግሌ ይዘው መጥተው ቢመርቁኝላ ምንድነው መመረቅ የምትፈልገው ነገር ማሳል? አይ እኔ እረዳለሁ። ውስጥ በጣም አቦት አልገባ ብሎት ይሁን እንዴ ወይ ጉድ ይሆናል እኮ እኔ አራ እያየልኝ አንዴ እውነትም ሙሽራ መሰሉ አንቺ መልስ እየገባችሁ ነው የምትመስሉት። ከሰርግ እኔ እኮ የትኞቹ ሙሽራ ናቸው ብለን አንደኛ እናቴ በድጋሚ አንዲት ነኝ ምርጫ ነኝ አብረሽ እንዴት እንዳማረው ቋደረሽ እስኪ ያመር ትክክለኛ አወራጭ እስኪ አቤት ከዛ ሲመጣ ደግሞ አንቺ እስኪ አንድ ያሳይልን። ያምራል በጣም ያምራል። እናመሰግናለን። አዎ ያምራል። እሺ በዚህ ሀሳብ ምን ምትለው አለ? ራስ ብቻ ሳይሆን ቀለበት አማረን። ቆይ ቀለበቱን ላምጣ እንዴ በጣም እናመሰግናለን። በጣም ያምራል። በጣም ውድ ነው። አምሮባል። አንተ ልክ ነው። ከለሩም ደስ ይላል። ማቹን እንዴት እንደተቸገረ እንድታውቁ ማመሳሰልና ማመጣጠን ከብዶን አንዴ በጥቁር ማለቱም አሪፍ ነው። የኔ ለየት ማለት የሷ ነጭ መሆኑ አሪፍ ነው። አንድ ላይ አሁን ይሄዳል ነው። ሌላ ከለር ምናምን ቢሆን ደግሞ አይመጣም። ቃል የለኝም። አመሰግናለሁ። እሺ በጣም አመሰግናለሁኝ። ጋይስ ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ዛሬ እኔና ሄርሚ በጣም ፍክት ብለን አምሩብን እንደምታዩን አለን። እንግዲህ ዛሬ ይሄንን የመሰለ ልብስ ጌስት ተሰጠውን። ከዛም ባለፈ ስካይላይት እራት ግብዣ አድርገውልናል። ሚኪና ማርቲ ለሁለታችሁ ከልብ የሆነ ምስጋና እናቀርባለን። ከልብ ነው የምናመሰግነው። እኔም በጣም አመሰግናለሁኝ። የሰው ልጅ ማሰብ በራሱ ትልቅ ነገር ነው። ለኛ ደግሞ ከዚህ በላይ ስጦታ የለምና በጣም ነው እውነት ደስ ያለኝ ከምራችሁ በላይ እናንተን በማወቄ ደስ ብሎኛል። መጀመሪያ ሄርሚ ከዛ ከሄርሚ በኋላ እናንተን በማወቄ ደስ ብሎኛልና እናንተን የመሰለ ወንድምና እህትም ስላገኘው ደስ ብሎኛል። ፈጣሪ ይመስገን። እና ማርቲዬ ምርጫዎችሽን ወድጄዋለሁ። ሱፉን ደግሞ ከላይ እየመጣሁኝ እዛ ጋር ዋና ቦታ አለና ዋና ቦታ ያሉ ልጆች እንዳለ አምርባል እያሉኝ ነበርና በጣም ወደውታል እነሱ ራሱ ከኔ አልፎ ማለት ነውና ሄርሚ የምጨምሩ ነገር አለሽ? በደንብ የእውነት በጣም በመጀመሪያ የኔ ውድ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ የእውነቴን ነው የምላችሁ ሚኪና ማርቲ ከምለውና ከምጠብቀው በላይ ነው ያደረጋችሁት። ከኔ አልፎ ደግሞ በእኔ በኩል ያለውን አብርሃምን አስባችሁ እንደዚህ አይነት ነገር በማሰባችሁ ደስ ብሎኛል። ደስታዬን ነው እያሳካችሁልኝ ያላችሁት። እግዚአብሔር ያክብርልኝ። ራቱ ላይም ደግሞ ጥሩ ጊዜ እናሳልፋለን ብዬ አስባለሁ አይደል? በደንብ 100% ግን እንደዚህ ሱፍ ለብሶ ሳይው ብዙ ነገሮች እያማሩ ነው። ያለፈውና ሰው እንዳለ እኮ ሙሽራ እየመሰላችሁ ናቸው። የእውነቴን ነው ስናልፍ ራሱ ሙሽራ እስከምንመስል ድረስና የእውነት በጣም አመሰግናለሁ ማርቲዬ። የሚያምር ቀሚስ ነው። ቴንኪው በጣም ሲቆለፍ አያምርም? በጣም ነው የምታምረው። ጌታ አሪፍ ቆንጆ ራት ይሆናል ብዬ አስባለሁ። አዎ አሪፍ ነው። ፕሮግራሙ እንደማይደብራችሁ እርግጠኛ ነኝ።
እሺ አሁን እኔም የምንሄድበት ሰዓት አለ ደርሷል። ማለት የምሄድበት ቦታ አለ፣ ሰዓቱ እየደረሰ ነው። ብቻ ነው ብቻ ነው የምትሄድበት ቦታ አለ? አይ ከማቲ ጋር ከኔ ጋር አነስ ያለ የሆነች ነገር ምናምን እናንተ ምራት አለባችሁ። እዚሁ ተተናኮለች። በቃ እሺ ነኝ ይዤሽ እሄዳለሁ ብያታለሁ። በዛው የምንሄድበት ቦታ አለ እና እንዳይመሽባችሁ፣ ሰዓቱም እንዳያልፍ በጊዜ ብትሄዱ ደስ ይለኛል። እሺ እንሄዳለን።